አማራ ከጀመረው ሁሉም ሰው ይቀበለዋል ሁሉም ብሔር ይቀበለዋል ወላይታ ዲቻዎች እንዋጋ እንዋጋ በለው ገና ሙሉ የኢትዮጵያን ህዝብ ተዋጊ እናደርጉ ይህኛው ደግሞ አዲስ አበባ መሃል ከተማ ላይ የተሰማ ድምጽ ሰላም የዚህ ቻናል ቤተሰቦች በያላችሁበት ሰላም ሁኑልኝ። ዛሬም ስለ መከታው ወይም ስለ መከራው ማሞ የሆነ ጽሁፍ ደርሶኛል። ጽሁፉ ላንብብላችሁና ከዛ በኋላ እኔ ያለኝን አስተያየትና በዛ አካባቢ በሚንቀሳቀሱ ፋኖች ደውዬ ለማጣራት በሞከርኩት ያዳመጥኩትን እና ለመረዳት የሞከርኩትን እነግራችኋለሁ። በጽሁፍ የደረሰኝን በመጀመሪያ ላንብብላችሁ ለህዝብ እንዳደርስ ነው። ይሄ በጽሁፍ የደረሰኝ በተከታታይ 3 ቀናት በእግረኛና ሜካናይዝድ ጦር ነጎድጓድ እና ከሰም ክፍለ ጦር ወደሚገኙበት ቀጠና በረት ሀገረ ማርያም አሳግርት ለመግባት የሞከረው የመከራው ማሞ ቡድን ከአገዛዙ የድሮን ድጋፍ ጠይቆ የድሮን አሰሳ በከፍተኛ ሁኔታ እየተካሄደ ይገኛል። ሰራዊቱም አመራሩም በደንብ ያውቃል። እኛ ማለት የምንፈልገው ህዝባችንም ሆነ ሰራዊቱ ለሰከንድ ባለመዘናጋት የጥንቃቄ እርምጃ እንዲወስድ ነው የሚል ጽሁፍ ለህዝብ እንዳደርስ ተልኮልኛል። አሁን ከወደነ መከታው በኩል ያለው ነገር ደስ አይልም። በዚህ አጋጣሚ የሆነች የዛሬ ትኩስ መረጃ ነው። ይሄን ነገር በዛ አካባቢ ለሚንቀሳቀሱ ፋኖች መድረስ የሚችል ከሆነ ተናግሬ ልለፍና ወደ ዋናው ጉዳይ እንመለሳለን። አስቸኳይ የጠላት እንቅስቃሴ ከወደ መተማ ግንባር አሁን 3 ሰዓት ላይ ከወደ ገምዛ ካምፕ 4 ኦራል መከላከያ ዙ 23 እና 2 ዲሽቃ የጫነ ወደ ሸገላ ወንዝ ሻውራ አቅጣጫ ሬሽን ለማቀበል በፍጥነት እየተንቀሳቀሰ ይገኛል። አስቸኳይ ደፈጣ አስቸኳይ ይላል እና ይህን መረጃ ለፋኖቻችን በዛ አካባቢ የሚንቀሳቀሱ ፋኖች ማድረስ የምትችሉ ልጆች አደርሱልኝ። ፋኖችን በቀጥታ እየሰማችሁ ከሆነ ነገሩን ትኩረት ሰጣችሁ እንድታዩት ማለት ፈልጋለሁ። ከዛ ውጭ ወደ መከታው ማሞ ስንመጣ ይሄ ነገር በጣም እየተደጋገመ ነው፣ ከቀን ቀን እየተደጋገመ ነው። አሁን ለምሳሌ ጎንደር ላይ ከፍተኛ ቁጥር ያለው የፋኖ ኃይል የአፋብሃ ኃይል ነው። የአፋብሃ ጎንደር ቀጠና የአማራ ፋኖ በጎንደር በጣም ከፍተኛ ክፍለ ጦር ከፍተኛ ሰራዊትና 5 ኮር ያለው 5 ኮር። ከዛ ውጭ ግን አርበኛ ደረጀ ሰለሞን አጠና እነ ኢያሱ አባተና ጌታ አስራደ ያሉበት የፋኖ ኃይል ደግሞ አለ። በአፋድ ድርጅት ውስጥ ሆኖ የጎንደር ጠቅላይ ግዛት እዝ ብሎ ራሱን የሚጠራ ድርጅት አለ። እነዚህ ሰዎች ላይ እስካሁን ድረስ ተስፋ አልቆረጥንም። እነሱን የማግባባት የመነጋገር ብሎም የጋራ ሚሽን መሰራት አለበት። ሰዓት የሆነ ሽፋን የሚያስፈልግበት ሰዓት ሽፋን በመሰጣጠት ስራዎች እየተሰሩ ነው ያሉ። ይሄ በጣም ጥሩ ነው። ቢቻል መግባባት ማሳመን ቢቻል ማሳመን ወደ አንድ ድርጅት ማምጣት ቢቻል ወደ አንድ ድርጅት ማምጣት። ከዛ አልፎ ግን መተኳኮስና መገዳደል ውስጥ መግባት በጣም ያሳፍራል። ምክንያቱም የሚገዳደሉት መከታውና ኢንጂነር ደሳለኝ ሲያስብ ሸዋ አይደሉም። ከስር ያሉት የሚታዘዙት ለትክክለኛ ለአማራ ህዝብ ይወጡት በቃ ቀን ከሌሊት በእግራቸው ሲጓዙ የሚውሉት የሚራቡት የሚጠሙት ናቸው። ይኸውላችሁ አመራሮችን እኔ መሪዎችን እወዳለሁ፣ አከብራለሁ፣ አደንቃለሁ። በጣም ብዙ መስዋዕትነት እንደሚከፍሉም አውቃለሁ። ግን ከተግራው እግረኛ ከተራው ሰራዊት ከተራው ፋኖ ግን የተሻሉ አይደሉም። አመራር ናቸው ነው እንጂ ከተራው ፋኖ የበለጠ መስዋዕትነት አይደለም። የነሱን ግማሽ የሚሆን መስዋዕትነት አይከፍሉም። ይህ ተራው ወለል ላይ ያለው ፋኖ የሚታዘዘው ትክክለኛውን መስዋዕትነት የሚከፍለው ፋኖ አድርግ የተባለው ነው። ይሄን እኮ ሲልኩት
እንትና ትግላችን ሊጠልፍ ነው እንደዚህ አድርግ ትግላችን እንደዚህ ወዳልሆነ ቦታ እየወሰዱት ነው ትግላችን እናድነው ብለው እኮ ነው የሚልኩት እንጂ የወጣት ኢንጂነር ደሳለኝ ሲያሰብ ሸዋ የቆመበትን አቋም ምናምን በትክክል ከተረዳ ማንንም ሄዶ አይተኩስም እና እነ መከታው ማሞ በጣም የግፍ የባንዳነት የጠላትነት በጣም ከባድ የሆነ መጥፎ ስራ እየሰራችሁ ነው እኔውም በዛ ስር ያላችሁ እንዴት ነው ሚዲያ አታገኙም ወይ በነመከታው ማሞ ስር ያላችሁ ልጆች የሚዲያ አታገኙም ወይ ሚዲያዎችን አትከታተሉም ወይ ከወንድሞቻችሁ ለምንድን ነው የምትተኩሱ ኢንጂነር ደሳለኝ ሲያስብ ሸዋ የት ነው የመጣው ለኛ እኮ ይሄ ሰው ከአፍጋኒስታን ወይ ከፍልስጤም ተልኮልን እንዲመራልን የመጣ ሰው እኮ አይደለም ኢቭን ከጎንደር ወይም ከጎንጃም የሄደ ሰው እኮ አይደለም እዛው ሸዋ ላይ ተወልዶ ያደገ እትብቱ የተቀበረበት ቦታ ላይ ለሀገሩ የተዋጋ ያለ ሰው እኮ ነው እንዴ ከሱ ጋር በሐሳብ መስማማት አንድ መሆን ቢያቅተ እንዴት እሱ ላይ ተተኩሳለህ ይሄ በጣም ነውር ነው ይሄ ነገር በጣም ሊወገዝና ሊቆም የሚገባው ነው እንደ ሚዲያ በጣም ብዙ ሚዲያዎች እንደዚህ አይነት ነገር ላይ ተጽዕኖ እያደረጉ ነው በጣም ደስ ይላል ከዛው ውጪ ግን እንደ ህብረተሰብ ግን ዘመቻ አልተደረገም የሸዋን ህብረተሰብ በቃ የማንቃት ስራ መሰራት አለበት ሸዋ ላይ ትኩረት ያደረገ ስራ መሰራት አለበት የነመከታው ማሞ እንቅስቃሴ መገደብ መቆም አለበት በቃ እነመከታው ማሞ የሚያገኙት ሬሽንም ሆነ የገንዘብ ምንጭ ራሱ መድረክ አለበት አለያ ለወጡለት ዓላማ በትክክለኛው መንገድ ይዋጉ አንዳንዶንም የድርጅት የሐሳብ ልዩነት አለን ካሉ እንኳን በራሳቸው አቋም በራሳቸው መንገድ በትክክለኛው የሚዋጉትን ኃይል ሲዋጉ ይኖሩ ከዛው ውጭ ግን ወንድሞቻችን ላይ እንደዚህ እንዲዘምቱ እርምጃ እንዲወስዱ ወንድምና ወንድም እንዲያገዳድሉ መፍቀድ የለብንም የበኩላችን ማድረግ አለብን ሁላችንም ከዛው ውጭ በጣም ከፍተኛ የሆኑ የመከላከያ ኃላፊዎችና ጀነራሎች እንዲሁም የከተማ አስተዳደሮችና የክልሉ ርዕሰ መስተዳድር የጎጃም ፋኖ መከላከያ ላይ ያደረገውን ጭፍጨፋ የጎጃም ፋኖ መከላከያን ቁጥጥር ውጭ ሆኖ የሰሜን ዕዝ ትግራይ ላይ የተፈጠረውን ነገር እስኪያመሳስሉት ድረስ የመሰከሩለት ምስክር የሰጡበትን ድምጻቸውን በተወሰነ መልኩ ቆረጥ አድርጌ እንዳይረዝም እንዳይንዛዛ አገናኝቼ አቅርቤላችኋለሁ የተወሰኑትን እናዳምጣቸው ምን ያክል የጎጃም ፋኖ እንዴት አድርጓቸው እንደነበረ በአንድ በኩልም ያነ በጎጃም የሚንቀሳቀሰው ፋኖ በማሳጣት በአንድ በኩልም ምስክርነት በመስጠት የተናገሩት ንግግር ነው እናዳምጠው ትክክለኛ ወታደሮች ናቸው አማራ ክልል የተፈጠረው ችግር እኛ ነን የምንፈታው እንጂ ጽንፈኛ አይፈታው በኦሮሚያ ጫካዎች የመሸገው ሸኔ በአማራ ክልል መልኩን ቀይሮ ሌላ ፈተና ሆኖ ተከስቷል ጽንፈኛው ፋኖ የራሴ ሰራዊት ነው የሚለውን አብሬ ተሰልፈ ከህዋት ጋር ተዋጋሁ የሚለውን አፈሙዝ አዝሮበት ህዝብ አደናግሮ ሻለቆቹ ለየብቻ ናቸው ያሉት እያንዳንዱ ሻለቃ ከቦ ህዋት በሰሜን ዕዝ ላይ የደገመውን ነው የደገመው በሰሜኑ መጀመሪያ ተከሰተው በላይ ጭምር አንዳንድ ቦታ 403ኛ ኮር ላይ በይዛችን ላይ ባላስብ ነው ሻምበሎቻችን ሻለቆቻችን ተበትነው ስራ ባሉበት ትልቅ እንትን ተፈጠረው እና አጠቃላይ የነበረው ጅምበር ለማሳካት ተብሎ ኃይል አሰማራን ይህ ሰው ብርጋዴር ጀነራል አዘዘው መኮንን ይባላል የ403ኛ ኮር ዋና አዛዥ ነው ስሙት ማሰማራነው ኃይላችን ያው ጽንፈኛው ኃይላ ማነው አመጹ እንዲቀጥል ያደረገ መጣብህ የሸኔ ወታደር መጣብህ የተለያዩ ስሞች በመስጠት ማተህ ሊያስቆርጥ ነው የሚል ነው የጀመረው ከዛም በኋላ ደብረ ኤልያስ ላይ ይህ ሰው ደግሞ ይህ ባንዳ ነው አቶ ዋለልኝ አባተ የምስራቅ ጎጃም ዞን ምክትል አስተዳዳሪ ነው በተለይ ከጽንፈኝነት ጋር ተያይዞ እዛ ውስጥ በሃይማኖት ሰበብ ተመሽጎ የነበረውን ኃይል መልክ ለማስያዝ መስዋዕትነት ከፍሎ መልክ ለማስያዝ የተሄደበት በወራሪና ዘራፊው አቶ አረጋ ከበደ የአማራ ክልል ዋና አስተዳዳሪ የክልል ርዕሰ መስተዳድር ጽንፈኛ ኃይል የነበረውን
የማፍረስ እና ሀገሪቱን የማናጋት አደጋ በግንባር ቀደምትነት የደረሰ ክልላችን ላይ የደረሰ የምዕራብ ዕዝ ሁኔታው የነበረውና እኛ ያለንበት አንድ አይደለም። የጠላት በጣም ብዙ ነው። እኛ ደግሞ ወይም ቦታ ደግሞ ፈርተን አልለቀቅንም። አነስተኛ ልም ብንሆንም የጠላት አንገት አስደፍተናል። ይበልጥ ሰማችሁት አይደል? ፈርተን አልለቀቅንም። ያሁኑ የሰማችሁት 100 አለቃ ነው። በምዕራብ ዕዝ ውስጥ ያለ የ100 አለቃ መሪ ነው። በደጋ ዳሞት አካባቢ ለጦር አመራሮቻችን እነ ኩመላ ሳይቀር፣ ሁለተኛ ቡሬ አካባቢ፣ አማኑኤል አካባቢ፣ ቸየት ሊበል ደንበጫ አካባቢ ተከሰተው በጣም ከቁጥጥር ነው። ሌተናል ጀነራል መለሰ መሰረት ይባላል። ይህ ሰው የምዕራብ ዕዝ ዋና አዛዥ ነው። ምዕራብ ዕዝ ጣት የሚችል ሁኔታ ነው። ግን ከቁጥጥር እንዳይወጣ መከፈል ያለበትን ነው ከፈለችዋል። ነገሮች ወደ ሌላ እንዳይቀይሩ መክፈል ያለበትን ሁሉ ነው ተከፈለ። የሚገባውን ከፍሎ እንደ ብረት ቀልጦ ነው። በተለይ ለዞናችን ህዝብ 403ኛ ኮር ለምስራቅ ጎጃም ህዝብ ልዩ ስጦታ ነበር። ህዝቡን ከጽንፈኛው እየለየ በመምታቱ አሁን ህዝቡ ከሰራዊት ጎን እንዲሰለፍ ተደርጓል። የጠላትን ሀሳብ ነጭ ውሸት። አሁን ይህን ቪዲዮ የሚሰራው ልጅ እኔ ህዝብ ነኝ፣ የአማራ ልጅ ነኝ፣ ከህዝብ የወጣው ልጅ ነኝ። እኔ የህዝቡ አካል ነኝ። የእነሱን ስራ አልደግፍም፣ ፋኖን እንደግፋለሁ። የኔን ሚዲያ የሚከታተል ሰው ሁሉ ላይክ፣ ሼር የሚያደርግ ፎሎ የሚያደርግ ሰው በሙሉ የፋኖ ደጋፊ ስለሆነ ነው። የፋኖ ደጋፊ ያልሆነ ሰው የኔን ቪዲዮ ስክሮል አድርጎት ነው የሚያልፈው። ስለዚህ ነጭ ውሸት ነው። ያመከነበትና ትልቅ ስራ የተሰራበት ወቅት ነው የነበረው። አምና የነበረውን ሁኔታ ቃለሁ፣ ዘንድሮ ያለውን ሁኔታ ማቃለሁ። ከፍተኛ የሆነ ለውጥ ነው ያለው በጠላት ላይ ለማንኛውም እንግዲህ ይህን ይመስላል። ጀነራሎች በጎጃም ላይ የደረሰብን ሰሜን ዕዝ ላይ ትግራይ ውስጥ የደረሰብን ያክል ነው የተጨፈጨፍ ነው። ሻለቃ መሪዎቻችን፣ የክፍለ ጦር አመራሮች ባልተዘጋጁበት ሁኔታ ነው ብዙ ነገር የተደረጉት። ያን ለመከላከል ምዕራብ ዕዝን አስገብተን ምዕራብ ዕዝ ያንን እንደ ብረት እየቀለጠ ለመመከት ሞክሯል ይላል። እንደ ብረት መቅለጥ ማለት መጨፍጨፍ ነው። እንግዲህ ያንን ነገር ከአቅም በላይ የሆነ ኃይልን ነው ለማቆም ሞክሮ የተወሰነ መሞከር የቻሉ። ስለዚህ ጎጃም ላይ ፋኖቻችን አኮርታችሁናል። የተሰራው ነገር በጣም ደስ ይላል ለማለት እወዳለሁ። የአማራ ልጆች በያላችሁበት ሰላም ሆኖልኝ፣ አዲስ ነገር ሲኖር እንመለሳለን።